ቅዱሳን ወንድሞች ሆይ ምን የሆናችሁ ከሰማያዊ ጥሪ ተካፋዮች የሆናችሁ። ተካፋይ የሚለው ቃል ግልጽ ሊሆንልን ይገባል። ምክንያቱም ምን እንደምንካፈል እንድናውቅ። ሜቶኮስ ነው የሚለው የግሪኩ ቃል እዚህ ጋር። የሚገርማችሁ ሜቴኮስ የሚለው ቃል ቀደም ሲል ምዕራፍ 1 ላይ አይተነዋል፣ ግን ተካፋይ የሚል አይመስልም። ላንብብላችሁ። ቁጥር 9 ላይ ምዕራፍ 1 ጽድቅን ወደድህ አመፅን ጠላህ፣ ስለዚህ እግዚአብሔር አምላክህ ከጓደኞችህ ይልቅ በደስታ ዘይት ቀባህ ይላል። ከጓደኞችህ የሚለው ቃል ሜቶኮስ ነው የሚለው። ጓደኝነት ምንድን ነው? ምንድን ነው ጓደኝነት ካላችሁኝ፣ ጓደኛ ማለት ተካፋይ ማለት ነው። ሜቶኮስ ምን ማለት ነው? ደስታችንን ምን የሚያደርግ፣ ሐዘናችንን ምን የሚያደርግ፣ የሚካፈል። ሐሳብ ሲኖረን ሐሳባችንን የሚካፈል፣ ሳቅ ሲኖረን ሳቃችንን የሚካፈል። ይገባችኋል አባል? ገንዘባችንን ምን የሚያደርግ፣ ሲቸገር ምን የምናደርገው፣ ምን ቆርስለት ስንቸገር ምን የሚያደርግልን። ይገባችኋል አባል? ዳትስ ጓደኝነት። አብሮ የሚበላ እየተገናኘ አለ እንዴ? አብሮ ጊዜ የሚያሰል ጓደኝነት ተካፋይነት ነው። እዚህ ጋር ተመልከቱ። ክርስትናን እንዲህ ካልተረዳ ነው ወገኖች፣ አንድ ነገር ልንገራችሁ። በዘመናችን ያለው የቤተ ክርስቲያን ቅርጽ፣ በዘመናችን ብቻ ማለት ነው፣ ያሁኑ ይሄን ዘመን ለማለት ሳይሆን ከመጀመሪያው ክፍለ ዘመን ወይም ከመጀመሪያዎቹ አማኞች ጋር እያነጻጸርኩ ነው። አዲስ ኪዳን ከተጻፈበት ከመጀመሪያው ሴንቸሪ ጋር እያስተያየው ወገኖች፣ በፍጹም ሊገባን አይችልም የተጻፈው ነገር ይሄንን ካልተረዳን። እኛ አሁን የምናውቀው ቸርች የምንመጣው በግላችን ነው አይደል እንዴ? ስለዚህ ኢንዲቪጁዋል እንደሆንን ነው የምናውቀው፣ ግለሰቦች ነን። ብዙ ሰዎች ይመጣሉ ይገባሉ። ከዛስ ቸርች እሑድ ምን ያደርጋሉ? ይገባሉ፣ ይካፈሉና ሊያልቅ ሲል ሰዓት አይተው ምን ያደርጋሉ? አባታችን ነው ሲባል ይወጣሉ። ከዛ ምን ይላሉ? አይም ክርስቲያን ይላሉ አለ እንዴ? ወገኖቼ ልንገራችሁ፣ ክርስትና በመጀመሪያው ክፍለ ዘመን ክርስትና አዲስ ኪዳን ገጾች ላይ እንደሰፈረልን ተካፋይነት ነው፣ ባልንጀርነት ነው፣ ጓደኝነት ነው፣ ፓርትነርሺፕ ነው። ዊ አር ፓርቴከርስ፣ ሼረርስ። ኮመንዌልዝ አለን። አሜን። የጋራ ብልጽግና አለን፣ የጋራ ሀብት አለን። ስለዚህ ያንን የምንካፈል ነን። መካፈል ነው ክርስትና። ሐዋርያው ጳውሎስ ለፊልጵስዩስ ሰዎች ምን ይላቸው? በመከራዬ ስለተካፈላችሁ አመሰግናችኋለሁ ይላቸዋል አለ። ስለዚህ ምንም ነው የምንካፈለው፣ መከራም ነው ሐዘንም። ክርስትና መካፈል ነው። ግን ዋናው የሰበሰበን ሐዘን መካፈል አይደለም፣ ደስታ መካፈል አይደለም። የሰበሰበን መካፈል አለ። ከሰማያዊው ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች። ስለዚህ የመጀመሪያው የምንካፈለው ነገር ምንድነው? ጥሪ ነው። ይሄ ጥሪ ደግሞ አፕዋርድ ነው፣ ሄቨን ዋርድ ነው፣ ሰማያዊ ነው። የዕብራውያን ጸሐፊ ይሄንን ቃል በጣም ይወደዋል። ሜቶኮስን ተካፋዮች የሚለውን ለምሳሌ ቶሎ ላሳያችሁ። 3:14 ላይ ብትመጡ የመጀመሪያ እምነታችንን እስከ መጨረሻው አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናልና፣ ወይም እንሆናለን። የክርስቶስ ተካፋዮች እንሆናለን። ስለዚህ ይሄ ጥሪ ማንን እንድንካፈል ነው? ክርስቶስን እንድንካፈል። ኦ ሃሌሉያ ወገኖች! የክርስቶስ ወንድም ብቻ አይደለም፣ ክርስቶስ ቆርሰን የምንካፈለው ህይወት ነው። አሜን። ማዕድ ነው ክርስቶስ። የህይወት እንጀራ ነው። ሃሌሉያ! የህይወት ማዕድ ነው። ሁል ጊዜ የምንካፈለው። እስቲ ያደጋችሁበትን ቤት አስቡ። ቤታችሁ፣ ሁላችሁም ቤት የነበረ በእርግጠኝነት ሁላችሁ ቤት ቴሌቪዥን ላይኖር ይችላል። ሁላችሁ ቤት ፍሪጅ ላይኖር ይችላል። ሁላችሁ ቤት መኪና ላይኖር ይችላል። ያደጋችሁበት ቤት
ግን በእርግጠኝነት አንድ ነገር ነበረ፣ ሌማት። ትዝ አላችሁ? ሌማት ከለሩ ምናምን አልመጣላችሁም? አንዳንድ ጊዜ ዳንቴል ነገር ሁሉ ይለብሳል። ትዝ ይላችኋል? ሌማት እንደምታውቁት በጣም እኮ የሚገርም ነው። እኛ ኢትዮጵያውያን እኮ ማዕድ የአበላል ሲስተማችን በጣም እኮ ፈኒ ነው። እንጀራ ነው። ቁርስ እንጀራ፣ ምሳ እንጀራ፣ ራት እንጀራ፣ መክሰስ እንጀራ፣ እንጀራ ነው። ያው ወጡ ይቀያየር ይሆናል እንጂ የሚነጠፈው ግን አንድ ነው። ስለዚህ ሁሉም እጁን የሚሰደው ወዴት ነው? ያ ሌማት የቤተሰቡ በሙሉ ነው። ስለዚህ ያ ቤተሰብ ኖሪሽድ የሚሆነው ሰስቴን የሚያደርገው የሚኖረው በመኖርም በህይወት የሚቀጥለው በዛች ሌማት። ኢየሱስ ክርስቶስ ሌማታችን ነው። ይህ ሌማት ውስጥ ያለው የህይወት እንጀራ ነው። ሃሌሉያ። ወገኖቼ በጣም ደስታ ይሰማኛል። ጎልደን ኦይል ሚኒስትሪ ስሎጋን መፈክር አለኝ። የትኛውም የጎልደን ኦይል የሆነ ነገር ከስር አንድ የምታነቡት ነገር አለ። መፈክር የክርስቶስን ህይወት መካፈል ወይም ሼሪንግ ዘ ላይፍ ኦፍ ክራይስት። ጌታ ይመስገን። ያለ ምክንያት አይደለም ይሄንን መፈክር የምለው፣ ምክንያቱም ክርስቶስ የምንካፈለው ህይወት ነው። ምዕራፍ 6 ላይ ባመጣችሁ ቁጥር 4 ላይ ላንብላችሁ። አንድ ጊዜ ብርሃን የበራላቸውን ሰማያዊውን ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን። ከመንፈስ ቅዱስ ተካፋዮች ሆነው የነበሩት። አንድ ነገር ልንገራችሁ፣ ክርስቶስን መካፈል ማለት መንፈስ ቅዱስን መካፈል ነው። ግን ኢየሱስ ክርስቶስን ተካፋዮች አይደለም ያለን፣ የክርስቶስ ተካፋዮች። ምክንያቱም ነጥሎ ክርስቶስ በሚልበት ጊዜ ማንሳት የሚፈልገው ኢየሱስን በኢየሱስነቱ ብቻ ሳይሆን፣ ይገባችኋል? አዘ ፐርሰን ብቻ ሳይሆን በህይወትነቱ ሊያነሳው ሲፈልግ ክርስቶስ ብቻ። ወገኖች በምን አይነት ሚቲክለስ በሆነ መንገድ አዲስ ኪዳን መጽሐፍ ቅዱሳችን እንደጻፈ የምታዩት፣ ጌታ ኢየሱስ ክርስቶስ ሲል፣ ጌታ ብቻ ሲል፣ ኢየሱስ ብቻ ሲል፣ ክርስቶስ ብቻ ሲል ሚኒንግ እንትኖቹ መልእክቶቹ የተለያዩ ናቸው። አንድ ላይም ጌታ ኢየሱስ ክርስቶስ ሲል የተለየ ነው። ይገባችኋል? አባባሌ በትክክለኛ ቦታ ላይ ነው የሚገባው። ስለዚህ የክርስቶስ ተካፋዮች ሲለን ምን ማለት ነው? ኢየሱስን ራሱን እጁን ወዲያ ጎትተን እንካፈለዋለን ሳይሆን የኢየሱስን ህይወት የሆነውን መንፈስ ቅዱስን ተካፋዮች ነው። ጌታ ይመስገን። ዋው በጣም ብዙ ነው። 12 ጋር በወስዳችሁ ዕብራውያን ምዕራፍ 12 ላይ ቁጥር 8 ላይ ምን ይላል መስላችሁ? ነገር ግን ሁሉ የቅጣት ተካፋይ ሆኗልና ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁም ይላል። ስለዚህ በዚህ ምድር ስንኖር እንደ ክርስቲያኖች ቅጣት የሚለው እዚህ ጋር ብዙ ጊዜ የሚመስለን ምንድን ነው? ቅጣትን የምናውቀው እኛ ስላጠፋ ነው ጥፋት የምንቀበለው ፍርድ አይደል አድርገን የምናየው። እንደሱ አለ ቅጣት የሚገባችሁ። ግን እዚህ ጋር ቅጣትን ያስቀመጠው በፍርድ ቤት ሴንስ አይደለም አይደል እንዴ? በቤተሰብ ሴንስ ነው። እንግሊዝኛው የሚለው ቻስቲስመንት ነው። ፐኒሽመንትም እንኳን አይደለም የሚለው ቻስቲስመንት ነው። ቻስቲስመንት ምንድን ነው? ወላጆች ልጆቻቸውን ሲቀጡ እስቲ ልብ ብላችሁ አስቡት። ሪሊ ስላጠፉት ጥፋት ነው በዋነኝነት የሚቀጡት ወይስ ዝንባሌያቸውን አይተው ለማቃናት የወደፊቱን አስበው ነው የሚቀጡት? የቱ ነው የሚታያቸው? መስሪያ ቤት ስታጠፉ ወይም ደግሞ ፍርድ ቤት ስትሉ ዓላማው ምንድን ነው? ዋናው ለአመጣችሁት ዳሜጅ ተመጣጣኝ የሆነ ቅጣት የመስጠት ጉዳይ ነው አይደል? ህግ ጋር ሲሆን፣ ቤተሰብ ጋር ሲሆን ግን ልጁ ያሳየውን ዝንባሌ አዝማሚያ ታዩና አልፋችሁ ነው የምትቀጡት አይደል እንዴ? ምንድን ነው ዓላማችሁ? ወደፊት ጥሩ እንዲሆን እንዳይበላሽ የሚል ምድራዊ ወላጆች በዚህ ዓላማ ነው የሚቀጡት። እዚህ ጋም በኋላ ስንደርስበት እናየዋለን። ግን የእግዚአብሔር ቅጣት ስላጠፉት የሚቀጣ ቅጣት ሳይሆን
ለማበጀት የሚፈልገውን አይነት ባህሪ እንድንይዝ ለማድረግ ብሎ አንዳንድ ጊዜ ፔን እንድናደርጋቸው የሚፈቅዳቸው ነገሮች ነው የሚናገረው። ስለዚህ ልጅ ሁሉ በዚህ ውስጥ ያለ ተካፋይ ነው። ልጅ ከሆናችሁ የምን ተካፋዮች ናችሁ? የምን ሜቶኮስ ናችሁ? የቅጣት ተካፋዮች ናቸው። ግን ለምንድን ነው ይሄንን የሚያደርገው ብሎ ሲነግረን ቁጥር 11 ላይ ይላል። ቁጥር 10 ላይ እነርሱ መልካም ሆነው እንደታያቸው ለጥቂት ቀን ይቀጡን ነበርና እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል። ሃሌሉያ። ስለዚህ ሜቶኮስ ነን። ቅዱሳን ወንድሞች ብቻ አይደለንም፣ ተካፋዮች ነን። አሜን። ግን ተካፋይነታችን የምንካፈለው ግን ምድራዊ ነገር አይደለም፣ ምድራዊ ሀብት አይደለም፣ ምድራዊ ጥሪት አይደለም። እሱንም እናደርጋለን። በዋነኝነት ግን የሰማያዊው ጥሪ ተካፋዮች ነን። እኛ ተጠሪዎች እንጂ ጠሪዎች አይደለንም። ማናችንም ራሳችንን ጠርተን አልመጣንም። ጥሪ ደርሶን ምላሽ ሰጥተን የመጣነው። እንዘልቀዋለን፣ እናልፋለን፣ እንደርስ ይሆን? አንድ ነገር ልንገራችሁ፣ የጠራን የታመነ ነው፣ እርሱም ያደርገዋል። ማለት ሲጠራህ ጉልበትህን ታምኖ፣ ሲጠራሽ አቅምሽን ታምኖ አይደለም፣ ጸጋውን ታምኖ ነው። ክርስትና ምንድን ነው? ጥሪ ነው። ምን አይነት ጥሪ ነው? ሰማያዊ ጥሪ ነው። የዚህ ጥሪ ምንድን ነን? ተካፋዮች ነን። ይሄ ጥሪ የአንድ ሰው ወይም የጥቂት ቡድን አይደለም፣ የሁላችንም ተካፋዮች ነን። ጌታ ይመስገን።